የናዚ ፓርቲ አቅሙ ዳብሮ በጀርመን ፖለቲካ ውስጥ ትልቅ ኃይል ሆኖ በመውጣት ስልጣን ከመያዙ በፊት ይሁዳውያን ከሌላው በዘር ጀርመናዊ ከሆነው ዜጋ እኩል መብት ነበራቸው። በአዶልፍ ሂትለር የሚመራው የናዚ ፓርቲ እንደ አውሮፓውያን አቆጣጠር ከ1933 ጀምሮ ስልጣኑን ከተቆጣጠረ በኋላ ግን የጀርመን መንግስት ይሁዳውያን ሙሉ ለሙሉ የዜግነት መብታቸውን እንዲያጡና እንዲገለሉ ማድረግ ጀመረ። በትምህርት ቤት ደረጃ ይሁዳውያን ለብቻ ተነጥለው የሚማሩበት ትምህርት ቤት ከማቋቋም ባሻገር በህዝባዊ ስፍራዎች ለብቻ የሚሆኑበት፣ በሆስፒታሎችና መሰል አገልግሎት መስጫዎች ከሌሎች የሀገሪቱ ዜጎች ተነጥለው የሚኖሩበት ሁኔታዎችን አዘጋጀ። የጀርመን ይሁዳውያን ፍጹም መገለል ደርሶባቸው ሌላው ጀርመናዊ ከአይሁዳውያን ሱቆች እንዳይገበያዩ በአዋጅ ከመወሰን ባሻገር የአይሁዳውያን የእምነት ምኩራቦችን በማቃጠል የእምነት ነፃነታቸውን ገፈፏቸው። አብዛኛውን ሱቆቻቸውን አቃጠሉ፣ አወደሙ። የአይሁዳውያን የሆነ በጀርመን የሚገኙ ማንኛውም ሀብት እንዳይንቀሳቀስና እነሱም ሀገር ጥለው እንዲጠፉ ተፈረደባቸው። እንደ አውሮፓውያን አቆጣጠር ከ1933 እስከ 1939 የጀርመን መንግስት ከ100 በላይ ህጎችን አውጥቷል። ይሁዳውያንን ሆን ተብሎ ለማግለል፣ በኢኮኖሚ ደካማ ለማድረግና ከጀርመን ምድር ጨርሰው እንዲጠፉ ለማድረግ። የናዚ ፕሮፓጋንዳ ዓላማ ይሁዳውያን ከሰው በታች እንደሆኑ የጀርመን ህዝብ እንዲያስብና ከውጭ የመጡ ለጀርመን ህዝብ አደገኛ ህዝቦች እንደሆኑ እንዲያስብ ያበረታቱ ነበር። እንደ አውሮፓውያን አቆጣጠር 1935 ድረስ የጎዳና ላይ ትርኢት በሚካሄድበት ወቅት ዋነኛው ፕሮግራም የነበረው ጸረ እስራኤላውያን ወይም ጸረ አይሁዳውያን ነበር። በእንዲህ አይነት መልኩ የሚካሄዱ ፕሮግራሞች ህዝቡ በአይሁዳውያን ላይ ያለውን ጥላቻ እንዲጨምርና በእነሱ ላይ ያለውን አደገኛ የህዝብ ግዴለሽ ሆኖ እንዲመለከት አድርጎታል። እንደ አውሮፓውያን አቆጣጠር በመጋቢት 1938 የጀርመን ወታደሮች አውስትሪያን ሙሉ ለሙሉ ተቆጣጠሩ። በነገራችን ላይ አውስትሪያውያን ጀርመንኛ ተናጋሪ ህዝቦች ሲሆኑ በደቡብ ጀርመን በኩል የምታዋስን ሀገር ናት። የናዚ ጀርመን መሪ ወይም ፕሬዝዳንት አዶልፍ ሂትለር የትውልድ ሀገርም ናት። ስለዚህ የአውስትሪያ ህዝብ የጀርመንን ወረራ በበጎ መልኩ ተቀብሎት ነበር። የአውስትሪያ ዜግነት ላላቸው አይሁዳውያን ግን የአውስትሪያ በጀርመን ኃይሎች መወረር ታላቅ ሰቆቃን ፈጠረ። እናም በጀርመን ውስጥ የተጀመረው ይሁዳውያንን ማግለልና ማሰቃየት በአውስትሪያን በተጠናከረ መልኩ ቀጠለ። ጀርመን ውስጥ ከወሰደባቸው የ5 ዓመት ጊዜ በአውስትሪያ በ1 ዓመት ጊዜ ውስጥ መፈጸም ችለው ነበር። እንደ አውሮፓውያን አቆጣጠር በህዳር 9 የጀርመን መንግስት በይሁዳውያን ላይ በመላው ጀርመን ጸረ ይሁዳውያን ድርጊት እንዲፈጸም ትዕዛዝ አስተላለፈ። ቀድሞም በመጥፋት ላይ የነበሩ የይሁዳውያን ቢዝነሶች በተጠናከረና በተደራጀ መልኩ እንዲወድሙ ተደረገ። የይሁዳውያን የእምነት ቦታዎች ተቃጠሉ። ከ7000 በላይ የይሁዳውያን ይዞታ የነበሩ ቢዝነሶች ወደሙ። ከ90 በላይ የእምነት ምኩራቦች ተቃጠሉ። በብዙ ሺዎች የሚቆጠሩ ይሁዳውያን በጀርመን ፖሊስ እየተጋዙ በማጎሪያ ካምፕ ውስጥ እንዲገቡ ተደረገ። እንደ አውሮፓውያን አቆጣጠር በጥቅምት ወር 1938 ይሁዳውያን ፓስፖርታቸው ላይ የእንግሊዝኛ ፊደል ጄ እንዲታተምበት የሚያስገድድ ሕግ ጀርመን አወጣች። ይህም ማለት ጁሽ ወይም ይሁዳውያን መሆናቸውን የሚጠቁም ነበር። ከ2 ወር በኋላ የኢኮኖሚ ሚኒስትር ይሁዳውያን ማንኛውም ገንዘብ ሆነ ንብረት እንዳያንቀሳቅሱ አገደ። ብዙዎቹ ሀገር ለቀው ምንም ሳይዙ እንዲወጡ ተደረገ። የጀርመን መንግስት ግዛት የማስፋፋት የረጅም ጊዜ እቅዱን ተግባራዊ ለማድረግ ጎረቤቶቹን በሙሉ በወረራ ሲቆጣጠር ጊዜ አልወሰደበትም ነበር። ይህ ሁሉ ሲሆን የሌሎች ሀገሮች ዝምታ ጀርመንን አደፋፍሮ ከኦስትሪያ ባሻገር ቼኮስሎቫኪያን ተቆጣጠረች። ከዚያም እንደ አውሮፓውያን አቆጣጠር በመስከረም 1 1939
ከፍተኛ ቁጥር ያለው የጀርመን ኃይል ፖላንድን ወረረ። ሙሉ ለሙሉ ለመቆጣጠር 1 ወር አልፈጀበትም። ይህም የሁለተኛው የዓለም ጦርነት መጀመር አብሳሪ ሆነ። በሚያዝያ 1940 ጀርመን ዴንማርክን፣ ኖርዌይን ወረረች። በግንቦት ወር ደግሞ የጀርመን ጦር ፈረንሳይን፣ ሆላንድን፣ ሉክሰምበርግን፣ ቤልጅየምን አጠቃ። በሰኔ ወር ፈረንሳይ እጅ ሰጠች እና ሙሉ ለሙሉ ተቆጣጠሯት። ፈረንሳይን ሙሉ ለሙሉ መቆጣጠራቸው በጀርመን ሕዝብ ዘንድ ታላቅ ደስታን ፈጠረ። በአንደኛው የዓለም ጦርነት ለደረሰባቸው ጉዳት እንደ በቀል ተመለከቱት። ለሂትለርም ታላቅ ዝናን አተረፈለት። በሰኔ 1941 ጀርመን 3 ሚሊዮን የሚጠጉ ተዋጊዎችን አሰልፋ ያኔዋን ሶቪየት ኅብረት የአሁኗን ሩሲያ ወረረች። በዚህ የጥፋት ወረራ በ10 ሚሊዮኖች የሚቆጠሩ የሶቪየት ዜጎች ሰለባ ሆነዋል። ከዚህ ጦርነት ጎን ለጎን የጀርመን መንግስት የዘርና የፖለቲካ ዓላማውን ለማሳካት በተጠናከረና እጅግ በተደራጀ መልኩ ቀጥሎበት ነበር። ጀርመን በተቆጣጠረቻቸው የምስራቅ አውሮፓ ሀገሮች ላይ ጸረ ሴማዊ ፕሮፓጋንዳ በማካሄድ አይሁዳውያንን እንዲያጠፉ ህዝቡን ይቀሰቅሱና ያደራጁ ነበር። በእነዚህ ሀገራት አይሁዳውያን እየተገደዱ በማጎሪያ ካምፖች እንዲገቡ ተደርገዋል። በሽቦ አጥርና በግንብ በተከለሉ ቦታዎች ከሌሎች ህዝቦች ተነጥለው እንዲኖሩ ተደርገዋል። በጁዳይዝም እና ኮሚኒዝም ላይ ያላቸው ጥላቻ እጅግ የመረረ ከመሆኑ የተነሳ ሶቪየት ኅብረት ምርኮኞችን በተመሳሳይ መልኩ ያሰቃዩአቸው ነበር። በዚህም በረሃብና በጥይት በሚሊዮኖች የሚቆጠሩ የሶቪየት ምርኮኞች ሞተዋል። የጀርመን ወታደሮች እየገሰገሱ በገቡበት ሁሉ ተንቀሳቃሽ ገዳይ ስኳድ ተከትሎ ይገባ ነበር። ይሁዳውያንን ለማጥፋት ማለት ነው። የጀርመን ጦር ሚሊተሪ ኤስኤስ የሚባል ቡድን እና የጀርመን ፖሊስ ይሁዳውያንን ለማጥፋት ግንባር ቀደም ነበሩ። በገቡባቸው ሀገሮች ነዋሪዎችም ተባባሪ ነበሩ። በተገኙበት በከበባ ይይዟቸዋል። ከዛም በተቆፈረላቸው ጉድጓድ ይገቡና በጥይት ይረሸናሉ። ይህ ሁኔታ በላትቪያ፣ ኤስቶኒያ፣ ሊቱዋኒያ፣ ዩክሬን እና ቤላሩስ ተፈጽሟል። እንዲህ አይነት ሁኔታ እስከ 2 ሚሊዮን የሚጠጉ ሴቶች፣ ወንዶችና ህጻናት አልቀዋል። ወደ ጀርመን ስንመለስ የቀሩት ይሁዳውያን በወረራ ወደ ተያዙበት ምስራቅ አውሮፓ ሀገራት በማዛወር በተለይ ፖላንድ ውስጥ ወደሚገኙት ማጎሪያ ካምፖች በማስገባት መግደላቸውን ቀጥለውበታል። አዲስ የሚመጡ ሰዎች ማጎሪያ ካምፑ ከመጠን በላይ በመታጨቁ በበሽታ፣ በረሃብ፣ በንጽህና ጉድለት በመሳሰሉት የሚሞተው የሰው ቁጥር ከፍተኛ ነበር። ጀርመንና በገቡባቸው ሀገሮች የሚገኙ ተባባሪዎቻቸው 2.7 ሚሊዮን የሚጠጉ አይሁዳውያንን ወደሚገደሉባቸው ፖላንድ ወደሚገኙ ማጎሪያ ካምፖች አጓጉዘዋል። ለስራ ብቁ የሆኑትን በጉልበት ስራ ያሰማሩና መስራት የማይችሉትን አጣርተው ካምፕ በደረሱ በ3 ሰዓት ጊዜ ውስጥ ይገድሏቸዋል። መስራት የሚችሉትም ጉልበታቸው ሲደክም ይገደሉ ነበር። በዛው በካምፕ ውስጥ በአንድ ጊዜ ብዙ ሰው ለመግደል እንዲያመቻቸው የተለያዩ መግደያ ማሽኖች ያዘጋጁ ሲሆን በተለይ የሚታወቀው የመርዝ ጭስ የሚለቅ ማሽን ያዘጋጁ መሆኑን ነው። በዚህ የመግደያ ስፍራ ከገቡት በሚሊዮኖች የሚቆጠሩ ሰዎች ግማሽ የሚሆኑት አልቀዋል። በመጨረሻም እንደ አውሮፓውያን አቆጣጠር በ1945 ማለትም ከ5 ዓመት የሁለተኛው የዓለም ጦርነት ቆይታ በኋላ ጀርመን በእንግሊዝ፣ አሜሪካ፣ ሶቪየት ኅብረትና ከሀገራቸው ውጪ በአሜሪካውያን እገዛ የተደራጁ ፈረንሳይ ጦር ጥምረትና ታላቅ ተጋድሎ ጀርመን ተሸንፋ የይሁዳውያንና የሌሎች ህዝቦች ሰቆቃና እልቂት ሊያበቃ ችሏል። በአጠቃላይ በዚህ የእልቂት ወቅት 6 ሚሊዮን አይሁዳውያን ማለቃቸው ይገመታል። ሁለተኛው የዓለም ጦርነት በተለያየ የዓለም ክፍሎች ማለትም በዋነኝነት በአውሮፓ፣ በኤዥያ፣ በተለይ ምስራቅ ኤዥያ እንዲሁም አፍሪካ ከ65 ሚሊዮን ህዝብ በላይ አልቋል። ቪዲዮውን ስለተከታተሉ አመሰግናለሁ።